እግዚአብሔር በአምሳሉ የፈጠራቸው አዳምና ሔዋን የመጀመሪያውን ኃጢአት ፈጸሙ። እግዚአብሔርም ከገነት የአትክልት ስፍራ ሊያሰናብታቸው ተገደደ። ይህ ካልሆነ ግን ከሕይወት ዛፍ በልተው ለዘላለም በኃጢአት አረንቋ ውስጥ መዘፍቃቸው ነው። ይህንም ተከትሎ የሰው ልጅ ባደረገው መተላለፍ ለረሃብ፣ ለሕመምና ለሞት ተጋለጠ። ይህ ከሆነ ከ2960 ዓመታት በኋላ በ1040 ዓመተ ዓለም በቤተልሔም አቅራቢያ በምትገኘው በይሁዳ ምድር ከአብርሃምና ከሙሴ ትውልድ አንድ ወንድ ልጅ ተወለደ። በሕይወቱ የፈጸማቸው ስህተቶች የእግዚአብሔርን ሕዝብ ቢያተራምሱ፣ በረከቶቹ ወደ እርግማን ቢለውጣቸው የዓለም መድኃኒት እንዲወለድ መንገድ ጠራጊ ይሆናል። ይህ የንጉሥ ዳዊት ታሪክ ነው። ኢየሱስ በምድር ከሚመላለስበት ከ1030 ዓመታት በፊት ነበር። በዚህ ጊዜ የእስራኤል ንጉሥ የነበረው ሳኦል በፍልስጤማውያን ላይ ጦርነት በማወጅ በእስራኤል ባላባቶች የተቆሰቆሰውን ውጥረት አባብሶታል። ይህ እርምጃው ከእስራኤል የተነሳውን ትርምስ ወደ ተቀረው ዓለም የሚያዛምት ነበር። ንጉሥ ሳኦል የፍልስጤም ሰራዊት ላይ ጦርነት በማወጁ በሕገ ወጥ መንገድ መሥዋዕት በማቅረቡና አምላክ የአማሌቃውያን ጣዖት እንዲያጠፋ የሰጠውን ትእዛዝ ባለማክበሩ እግዚአብሔርን አስቆጥቷል። ይህ በእንዲህ እንዳለ ቁጥቋጦ የመሰለ ጸጉር ያለው አንድ ትሑት ልጅ በቤተልሔም መስክ ላይ የአባቱን በጎች በመጠበቅ ላይ ሳለ በጎቹን ለማደን ከመጣ አንበሳ ጋር ተፋጠጠ። ታዳጊው ዳዊትም አንበሳውን በፍጥነት ገደለው። 2 ዓመታት ካለፉ በኋላ ካህኑ ሳሙኤል እረኛውን ልጅ ዳዊትን ለመጠየቅ መጣ። ሳሙኤልም እግዚአብሔር ዳዊትን እንደመረጠው ተናገረ። የእግዚአብሔር መንፈስ የራቀው ሳኦል በእርኩስ መንፈስ በመሰቃየት ላይ ነበር። ሳኦልም በተረበሸና በተናደደ ወቅት ለመረጋጋት ይረዳው ዘንድ ሙዚቀኛ እንዲቀጥር መከሩት። ሳኦልም ባሮቹን መልካም አድርጉ፣ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። መጽሐፈ ሳሙኤል ምዕራፍ 16 ቁጥር 17። ከብላቴናዎቹም አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔሙን የእሴይን ልጅ አይቻለሁ፣ በነገርም ብልህ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞችን ላከ። ከበጎች ጋር ያለውን ልጅህን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ፣ የፍየልም ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱ ጋሻ ጃግሬው ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲህም ሆነ፣ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር። ሳኦልንም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር። ስለዚህም ሳኦል ባለማወቅ ዙፋኑን የሚተካውን ወጣት ቀጠረ። ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በስኮት አከማቹ። በሰኮትና በኤዜቃ መካከል በኤፌስ